ሩሲያ በምዕራብ ዩክሬን ላይ ጥቃት መሰንዘሯን ተከትሎ ፖላንድ ተዋጊ ጀቶችን አሰማራች። ፖላንድ ሩሲያ በምዕራባዊ ጎረቤቷ ዩክሬን ላይ ጥቃት ካደረሰች በኋላ የአየር ክልሏን ለመጠበቅ በሚል ተዋጊ ጀቶቿን ማሰማራቷን የፖላንድ ጦር ኃይሎች ኦፕሬሽን ኮማንድ በጠዋቱ አስታውቋል። ዘለንስኪ አደራዳሪዎች ክሪሚያን ለሩሲያ እንዲሰጡ የቀረበላቸውን ጥያቄ ውድቅ ካደረጉና ትናንት ሊደረግ የነበረውን የለንደኑ ድርድር መክሸፉ እንዲሁም ትራምፕ ዘለንስኪን ዛሬ አንቀዥቅዦታል ማለታቸውን ተከትሎ ሩሲያ በኪየቭ ላይ በፈጸመችው ጥቃት እስካሁን 9 ንጹሃን ዜጎች መገደላቸውን የዩክሬን ሚዲያዎች አስታውቀዋል። በሩሲያ ሚሳኤልና ድሮኖች ጥቃት ከሟቾች በተጨማሪ ከ60 በላይ ዜጎች ቆስለዋል። ይሄ እንዳለ ዘለንስኪ ዛሬ ጠዋቱን ደቡብ አፍሪካ መግባታቸው ተገልጿል። ይሄ የአፍሪካ የመጀመሪያው ጉብኝታቸው ነው። ዜናውን ከወደዳችሁት ላይክ፣ ኮሜንት፣ ፎሎ በማድረግ ቤተሰብ እንሁን።